ጋውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሐሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ቅያሚሃ ወሲያሚሃ ሌሊት የተሰገደ ቀኑ እየተጾመ ሌሎችም ኸይር ስራዎች እየተሰሩ ያለፈ ዓመትን የሙሉ ዓመትን አጅር ምንዳ ያስገኛል። ያንዳንዱ እርምጃ ከቤት ከሥራ ቦታ ወደ መስጂድ የሚደረግ እርምጃ መቼ ጁሙዓን ካከበሩ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኢማም ሚንበር ላይ ከወጣ ኹጥባ ከተጀመረ በኋላ የመጣ ሰው የጁሙዓ አጅር የለውም ብለዋል። መላኢካዎች የመስጂዶች በራፍ ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ የገባ እያሉ ይመዘግባሉ። ኢማሙ እስኪመጣ ድረስ መመዝገባቸውን ይቀጥላሉ። ኢማም ሲመጣ ኹጥባ ሲጀመር መላኢካዎች መመዝገባቸውን አቁመው ኹጥባውን፣ ዱዓውን፣ ዚክሩን ይታደማሉ ብላ መዝገቡ ይጠቀለላል፣ ይዘጋል ብላ። ብዙ ሰዎች አርፍደው ይገባሉ። ገና ኢማሙ በወጉ እንኳን ሁለቴ ሳያሰላምት በአግባቡ ከሶላት በኋላ የሚባሉ ዚክሮችን ሳይሉ ለመውጣት ይቸኩላሉ። ጁሙዓን ለዒባዳ ልንሰጥ አላህን ተባረከ ወተዓላ ልናወድስበት በጁሙዓ ቀን ተወዳጅ ናቸው የተባሉ ዒባዳዎችን ሁሉ ልናደርግበት ይገባል። ከጁሙዓ ስጦታ ትሩፋት አንዱ ጁሙዓ ቀን ላይ አንዲት ወቅት አለች። ማንኛውም ሰው ዱዓ ካደረገ ዱዓውን አላህ ማይመልስበት ወቅት ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ተባረከ ወተዓላ ያዛችሁን በመታዘዝ የከለከላችሁን ሙሉ በሙሉ በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ለነቢ ኡመት ከሰጣቸው ጸጋዎች አንዱ ጁሙዓ ቀን ነው። ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አሳስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ለረዥም ጊዜ እያለቀሱ አላህን እየተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። ቅያማ የሚቆምበትና የሰው ልጆች ከጌታቸው ጋር የሚገናኙበትም ቀን ነው። አይሁዶች ቅዳሜን፣ ነሷራ ወይም ክርስቲያኖች እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሐሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ቅያሚሃ ወሲያሚሃ ሌሊት የተሰገደ ቀኑ እየተጾመ ሌሎችም ኸይር ስራዎች እየተሰሩ ያለፈ ዓመትን የሙሉ ዓመትን አጅር ምንዳ ያስገኛል። ያንዳንዱ እርምጃ ከቤት ከሥራ ቦታ ወደ መስጂድ የሚደረግ እርምጃ መቼ ጁሙዓን ካከበሩ በጊዜ መስጂድ ከገቡ ከኢማም ተጠግተው አንደኛ ሶፍ ሁለተኛ ሶፍ ቁጭ ካሉ ካረበሹ ሰው ካላስቸገሩ የሰው ትከሻ እየረገጡ ካልገቡ አብረው ቁጭ ያሉ ሰዎችን ካለዩ መሰል ጥፋቶችን ካላጠፉ ጁሙዓ ቀን ላይ ጸድቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል ጁሙዓ በመሄዱ።